በጦርነቱ ዋዜማ ወደ ገልፍ ሀገራት ያቀናችው የኢትዮጵያ መርከብ እስካሁን በሆርሙዝ ሰርጥ ውስጥ ትገኛለች። 3 ሳምንት ሙሉ መንቀሳቀስ አልቻለችም። ምንድን ነው የገጠማት? የሌሎቹስ መርከቦች ጣፈንታ ምንድን ነው? የኢትዮጵያ ኢኮኖሚ ላይ በቀጥታ የሚያሳርፈው ጫናስ ምንድን ነው? ጊቤ መርከብ አሁን የት ናት? ይህንን ጉዳይ በዝርዝር አነሳላችኋለሁ። የምትከታተሉት የቅዳሜ ገበያ የዩቲዩብ ቻናላችንን ነው። ቻናላችንን ሰብስክራይብ አድርጉ። አዳዲስ መረጃዎች ስናካፍላችሁ ወዲያው እንዲደርሳችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት 3 ሳምንታትን ዘልቋል። ሀገራቱ እያጠቁ ኢራን እየተከላከለች ቆይተዋል። ኢራን አሁን መልሶ ማጥቃትም ጀምሬያለሁ እያለች ነው። የድርድር ሀሳቦችም እየተነሱ ነው። ፓኪስታን አደራዳሪ ሆና ብቅ ብላለች። መልእክቶች እየተለዋወጡ ነው። ይህ ቀጥታ የጦርነቱ ሁኔታ ነው። የኢኮኖሚ ሁኔታ ግን በጣም አስጊ ነው። በተለይም የሆርሙዝ ሰርጥ ብዙ ተብሎለታል። 20 በመቶ የዓለም ነዳጅ መተላለፊያ፣ 20 በመቶ የዓለም የተፈጥሮ ጋዝ መተላለፊያ ቦታ ነው ተብሎ በተደጋጋሚ ተነስቷል። ከዛም በተጨማሪ የዓለም 34 በመቶ የአፈር ማዳበሪያ መጓጓዣ ነው። ከዛም በላይ ግን በርካታ ሸቀጦች አሉ። ለምሳሌ የነዳጅና የፔትሮሊየም ተረፈ ምርት የሆኑ በርካታ ሸቀጦች ከዛ አካባቢ ይጫናሉ። የፔትሮ ኬሚካል ውጤቶች፣ የፕላስቲክ ውጤቶች ዋና ዋናዎቹ ሲሆኑ እንደ ሂሊየም የመሳሰሉ እጅግ በጣም ጠቃሚ ጋዞችም ጭምር ከዛ አካባቢ ይጫናሉ፣ ወደ ተለያዩ የዓለም ሀገራት ይላካሉ። እናም በኢኮኖሚ ረገድ ያልተነካካ ዘርፍ የለም ብሎ መጥቀስ ይቻላል። ነዳጅና ጋዝ ምን ያህል ብዙ ነገሮች ላይ እንዳለ ከዚህ መገንዘብ ትችላላችሁ። ከዛ በተጨማሪ ደግሞ በገልፍ አካባቢ ያሉት ሀገራትም የሚገዟቸው ሸቀጦች በጣም በርካታ ናቸው። ስለዚህ እነዚህም ሀገራት ጭንቅ ውስጥ ናቸው ማለት ነው። ወደ እነዚህ ሀገራት የተጓዙ ከነዚህ ሀገራት ደግሞ ሸቀጦችን ይዘው ወደ ተለያዩ የዓለም ክፍሎች ሊሄዱ የነበሩ በርካታ መርከቦች በሆርሙዝ ሰርጥ ዙሪያ ተከማችተው እንደሚገኙ በተደጋጋሚ እየተነገረ ነው። አሁን ላይ በዛ አካባቢ 1900 ትላልቅ መርከቦች አሉ። ከዛ በተጨማሪም አነስተኛ መርከቦችና ሻዶ ፍሊት እየተባሉ የሚጠቀሱ አድራሻቸውን ብዙም ሳያሳውቁ የሚንቀሳቀሱ መርከቦችን ብንቆጥር ከ3000 በላይ መርከቦች በሆርሙዝ ሰርጥ ተቆልፎባቸው ይገኛሉ ማለት ነው። እነዚህ መርከቦች ወደዛ አካባቢ ያቀኑት ከተባበሩት አረብ ኤምሬት፣ ከሳውዲ አረቢያ፣ ከኢራን፣ ከኢራቅ፣ ከኦማን፣ ከባህሬን፣ ከኩዌት እንዲሁም ከኳታር የተለያዩ ምርቶችን ለመጫን ወይንም ለማራገፍ ነበር። ባሰቡት ቀን ግን አልተመለሱም። በፋርስ ባህረ ሰላጤ የንግድ እንቅስቃሴ አከናውኖ ወደ ሆርሙዝ ገብቶ ለመመለስ ጥቂት ቀናት ብቻ ይፈጅ የነበረው ጉዞ አሁን 3ኛ ሳምንቱ ላይ ደርሷል። እነዚህ መርከቦችም በዛ ቦታ ቆመዋል። እንደውም አብዛኞቹ መርከቦች ከነሸቀጦቻቸው ነው በአካባቢው ላይ ያሉት። ለምሳሌ 190 ሚሊዮን በርሜል ነዳጅ በመርከቦች ውስጥ ይገኛል በአሁን ሰዓት። እናም መርከቦቹ ጭነው መውጣት አልቻሉም። ያራገፉትም ወደ መዳረሻቸው መመለስ አልቻሉም። ከነዚህ መሃል እንግዲህ የኢትዮጵያውን መርከብ ትገኝበታለች እያልኳችሁ ነው። የሆርሙዝ ሰርጥ መዘጋት በዋናነት የመድን ሽፋኑን ክፉኛ ጎድቶታል። ኢራን መርከቦችን እመታለሁ ማለቷን ተከትሎ ግዙፍ የመድን ሰጪዎች ለመርከቦች የእንደዚህ አይነት አደጋ ኢንሹራንስ አንሰጥም ብለዋል። በዛ የተነሳ መርከቦቹ እንደ ልብ አልተንቀሳቀሱም። የመድን ሽፋኑም $50,000 ወደ $400,000 ማደጉ ነው መረጃዎች የሚያሳዩትና ነገሩ ውስብስብ ሆኗል። ነዳጅና የተፈጥሮ ጋዝ ዋጋም በከፍተኛ ደረጃ ጨምሯል። በእርግጥ የድርድር ሐሳብ መነሳቱን ተከትሎ የነዳጅ ዋጋ ወደ $100 አካባቢ ቢመጣም አሁንም ግን ስጋት ውስጥ ያለ ነው። ከ$69 ነው እንግዲህ $100ን ያለፈው የነዳጅ የበርሜል ዋጋ። የማዳበሪያ ዋጋ፣ የፕላስቲክ ምርቶች፣ የፔትሮሊየም ውጤቶች፣ ፔትሮኬሚካሎች እነዚህ ሁሉ ዋጋቸው ኖሯል። ከዛ በተጨማሪ ደግሞ በዓለም አቀፍ ደረጃ በአጠቃላይ የግብይት ሰንሰለት ተበጣጥሶ ነው የሚገኘው። የሎጂስቲክስ መስመሮች ተቆራርጠዋል። የሰፕላይ ቼኑ ክፉኛ ተመቷል። እናም በዓለም ላይ ሸቀጦችና ዕቃዎች እንደ ልብ እየተጓጓዙ አይደለም። ስጋቶችም በጣም ሰፊ ናቸው። አሁን ጦርነቱ ቢቆም ራሱ ለወራት ለዓመታት የሚቆይ የኢኮኖሚ ጫና ነው የእስካሁኑ ጊዜ ጦርነት ብቻ አስከትሎ ያለፈው። በዚህ የዓለም አጣብቂኝ ውስጥ የተገኘችው አንደኛዋ የኛው መርከብ ጊቤ ናት። የጊቤ መርከብን ታሪክ ላካፍላችሁ። ጊቤ መርከብ የተሰራችው በፈረንጆቹ አቆጣጠር 2007 ነው። በኢትዮጵያ አቆጣጠር በ1999። አሁን 19 ዓመቷ ነው ጊቤ መርከብ። ሁሉን አይነት ጭነት የምትጭን
በጣም ወሳኝ ከሚባሉት የኢትዮጵያ መርከቦች መካከል አንዷ ናት። የጊቤ መርከብ 179 ሜትር ቁመት ያላት መለስተኛ የጭነት አቅም ያላት መርከብ ተደርጋ ትወሰዳለች። መርከቧ በአማካይ 20 ሺህ ቶን ጭነት የምትይዝ ናት። እናም ይቺ መርከብ በዓለም ላይ ካሉት መርከቦች አነስተኛዋ ብሎ መጥቀስ ይቻላል። በእርግጥ የኢትዮጵያ መርከቦች አብዛኛዎቹ አነስተኛ የሚባሉት ናቸው። በዚሁ አጋጣሚ ስለ ኢትዮጵያ መርከቦች አንዳንድ ነገር ልበላችሁ። ኢትዮጵያ ከ10 በላይ መርከቦች አሏት በአሁኑ ሰዓት። የኢትዮጵያ መንግስት የእድገትና ትራንስፎርሜሽን እቅድ ብሎ በ2003 አካባቢ የኢኮኖሚ ፕላን ሲያወጣ የኢትዮጵያ መርከቦች በጣት የሚቆጠሩ ነበሩ። በበርካታ መጠን ቁጥራቸውን ይጨምራሉ የሚል እቅድ አውጥቶ ነበረ በወቅቱ። የዛኔም የተወሰነ አንድ ውሳኔ ነበረ፣ የተለያዩ መርከቦች ሊገዙ፣ እነዚህም የሚገዙት መርከቦች ደግሞ በክልል ዋና ከተሞች ስያሜ ሊጠሩ። ሁለቱ ሐዋሳና ባህር ዳር የሚሰኙት ሐይቅ ያለባቸው ሀገራት ስለሆኑ የፈሳሽ ጭነቶች፣ ሌሎቹ 7ቱ ደግሞ የብትን ጭነቶችና የኮንቴነር ጭነት ማጓጓዣ መርከቦች ሆነው እንዲሰሩ ተወስነው እነዛ መርከቦች ተሰርተዋል። ከዛም ባለፈ በቅርቡ የኢትዮጵያ መንግስት በመጠኗ ከፍ ያለችውን አባይ 2 የተሰኘችውን መርከብ ይዟል። 60 ሺህ ቶን አቅም ያላት መርከብ ማለት ነው። አሁን በርከት ያሉ እንደዚህ አይነት መርከቦች የማዘዝ እቅድ ይዞ እየሰራ ነው። በቅርብ ዓመታት ውስጥ የኮንቴነርና የብትን ጭነት የሚይዙ እንደ አባይ ያሉ መካከለኛ ጭነት የሚይዙ መርከቦችን የኢትዮጵያ መንግስት ባለቤት መሆኑ የማይቀር ነው ተብሎ እየታሰበ ይገኛል። ይህ ተቋም እንግዲህ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ይባላል። ኢባትሎ ለግማሽ ክፍለ ዘመን የኢትዮጵያን ጭነት ያመላለሰ ነው። ኢትዮጵያ የባህር በር ያላት የተመሰረተ ድርጅት፣ አሁን ኢትዮጵያ ወደብ አልባ ሀገርም ሆና ጅቡቲ ላይ መቀመጫውን አድርጎ እየሰራ ያለ ድርጅት ነው። የውጭ ምንዛሪ አስገቢ ነው። በነገራችን ላይ ሰፋፊ እቅዶችን እያቀደ ነው። በዚህ ዓመት እንኳን ወደ 144 ቢሊዮን ብር ገቢ ለማስገኘት እየሰራ መሆኑን የተቋም ይጠቅሳል። ከአዳዲሶቹ መርከቦች ቀደም ብላ ከ19 ዓመት በፊት ወደ ስራ የገባችው ጊቤ መርከብም ባለቤት ነው ማለት ነው ይህ ተቋም። የጊቤ መርከብ በነገራችን ላይ የኢራን ጦርነት ሊቀሰቀስ አንድ ቀን ሲቀረው ነው ወደ ሻርጃ የተጓዘችው። በዋዜማው ነው ወደዛ አካባቢ ያቀናችው፣ እዛም የደረሰችው ፌብሩዋሪ 28 ላይ ሻርጃ መግባቷ ተነግሮ ነበረ። ከዛ በኋላ ግን እስካሁን አልተመለሰችም። ምን ጭና እንደሆነ በእርግጠኝነት ልነግራችሁ አልችልም። ነገር ግን ኢትዮጵያ ዋነኛ ሸቀጦች የምታስመጣው ከተባበሩት አረብ ኤሚሬትስ በመሆኑ ከሻርጃ የተለያዩ ሸቀጦችን ይዛ ልትመጣ ነበረ ወደዛ የተጓዘችው። የጊቤ መርከብ ገና ሻርጃ ደርሳ ጭነቶቿን ከመያዟ ነው ጦርነቱ የተቀሰቀሰው። በዚህም የተነሳ ለመሻገር ዋስትና ያለው ባለመሆኑ ልክ እንደ ሌሎቹ 1900 መርከቦች ሁሉ የኢትዮጵያውያም ጊቤ በሆርሙዝ ሰርጥ ሳቢያ እስካሁን ቆማ ትገኛለች። ይህንን ቪዲዮ ሳዘጋጅላችሁ የጊቤ መርከብ የምትገኘው አልሐማሪያ የሚሰኝ የተባበሩት አረብ ኤሚሬት የባህር ዳርቻ አካባቢ ነው። እንደ በርካቶቹ መርከቦች ሁሉ መቼ አልፋለው የሚለውን ቀን እየተጠባበቀች ነው ማለት ነው። 3 ሳምንት ሆኗታል። ከ4-5 ቀን በላይ የማይፈጀው የተባበሩት አረብ ኤሚሬት ጅቡቲ መስመር አሁን ለጊቤ ከ20 ቀን በላይ ሆኖባታል ማለት ነው። የጊቤ መርከብ በኢትዮጵያ የመርከብ እንቅስቃሴ ውስጥ አዲስ ታሪክ ያስመዘገበች መርከብ ተብላ ትጠቀሳለች። የዛሬ 5 ዓመት ገደማ ነው ይህ ታሪክ የተከሰተው። የጊቤ መርከብ የኢትዮጵያ የመጀመሪያዋ መርከብ ሆና ወደ ሶማሌላንዷ በርበራ ወደብ አቅንታ ነበረ። በወቅቱ ስኳርና ሩዝን የጫነችው የኢትዮጵያ መንግስት አማራጭ ወደቦች ያስፈልጉኛል ማለቱን ተከትሎ የኢትዮጵያ መርከብ ለመጀመሪያ ጊዜ ሸቀጦች ጭኖ ወደ በርበራ ወደብ አቅንቶ እዛ አራግፎ ሸቀጦቹ በመኪና ወደ ኢትዮጵያ ተጓጉዘው ነበረ። በ2021 ላይ ጊቤ መልህቋን በበርበራ ወደብ ጥላ ስኳርና ሩዝ አራግፋ መጓዟ የሚታወስ ነው። ከዛ በኋላ በርካታ የኢትዮጵያ መርከቦች ወደ በርበራ ወደብ መጓዝ ጀምረዋል። የጊቤ ወደብ የዛን ጊዜ ይህ ተግባር በዓለም ትልቅ መነጋገሪያ ነበረ። ምክንያቱም ኢትዮጵያ አጥብቃ የምትጠቀመው የጅቡቲ ወደብን ስለነበረ በይፋ የበርበራ ወደብን መጠቀም መጀመሯን ያሳየ እንቅስቃሴ ተደርጎ ይቆጠራል። በዓለም መገናኛ ብዙሃንም ትልቅ ትኩረት ያገኘ እንደነበረ በወቅቱ አስታውሳለሁ። እንግዲህ እቺ ታሪካዊ መርከብ አሁን ሆርሙዝ ሰርጥን መሻገር አቅቷት ከቆሙት 1900 መርከቦች መካከል ሆናለች። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት እስካሁን ብዙ አልተናገረም ስለዚህ ጉዳይ። ነገር ግን በኢባትሎ ድረገጽ ላይ በይፋ ማየት እንደሚቻለው የጊቤ መርከብ ፌብሩዋሪ 28 ላይ ወደ ሻርጃ ወደብ ማቅናቷን ነው። ከዛ በተጨማሪ የዓለምን የመርከብ እንቅስቃሴ የሚቆጣጠሩ ገጾችን ብንመለከት ጊቤ መርከብ በአሁን ሰዓት አልሐማሪያ የሚባለው የተባበሩት ኤሚሬትስ የባህር ዳርቻ አካባቢ እንደምትገኝ መረዳት እንችላለን ማለት ነው።
ይቺ የመርከብ ቁጥሯ 9385609 የሆነችው ጊቤ መርከብ ከኢትዮጵያ መርከቦች መካከል አንዷ ናት። በርካታ ስራዎችን የምትሰራ፣ ፈጣን ጉዞዎች የምታደርግ፣ ብዙ ሸቀጦችን የምታጓጉዝ፣ የብትን ሸቀጥን በተለይ በብዛት ይዛ የምትመጣ ስለሆነ ምናልባትም ማዳበሪያ ወይንም ከዛ ጋር የተቀራረበ ሸቀጥ ጭና ሊሆን እንደሚችል ገምታለሁ። የኢትዮጵያ ኢኮኖሚ በርካታ ሸቀጥ ወደ ሀገር ውስጥ የሚያስገባ መሆኑ ይታወቃል። በአመት ውስጥ እስከ 18-20 ቢሊዮን ዶላር ሸቀጦችን ወደ ሀገር ውስጥ እናስመጣለን። ብዙዎቹ ሸቀጦች በኢትዮጵያ መርከቦች የሚመጡ ናቸው። በተለይም እንደ ማዳበሪያ፣ ስንዴ፣ ነዳጅ የመሳሰሉት ወይ በእኛ መርከቦች ወይንም ደግሞ ኢባትሎ በሚከራያቸው መርከቦች የሚመጡ ናቸው። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ከመርከቦች በተጨማሪ ከ700 በላይ ተሽከርካሪዎች አሉት እነዚህን ሸቀጦች ወደ ሀገር ውስጥ የሚያስገቡ። ከዛም በተጨማሪ ደረቅ ወደቦችን ያስተዳድራል። ኮንቴነሮችን በስፋት አምርቶ በኮቪድ ወቅት ያጋጠመውን የኮንቴነር ችግር ለመቅረፍም እየሰራ ነው። ኢትዮጵያ ውስጥ በአጭር ዓመታት ውስጥ በጣም እየገዘፉና እየሰፉ ካሉ ድርጅቶች መካከል የሚጠቀስ ነውና ለዛም ነው እንግዲህ እንደ ጊቤ ያሉ 20 ሺህ ቶን ብቻ የሚጭኑ አነስተኛ መርከቦችን ከፍ ባሉት እንደነ አባይ 2 ባሉት 60 ሺህ ቶን የሚጭኑ መርከቦች ለመተካት እየሰራ የሚገኘው። ጊቤ መርከብ ግን ገና ትንሽ ዓመት ያገለገለች ናት። 19 ዓመት በመርከብ አገልግሎት ትንሽ ዓመት የሚባል ነው። ይቺ መርከብ ለ3 ሳምንታት እዛ ሆርሙዝ ላይ መቀርቀሯን ስናስብ ብትወጣ ኖሮ ከፍተኛ አገልግሎት የምትሰጥ የነበረች ናት። በነገራችን ላይ የኢትዮጵያ የንግድና የመርከብ እንቅስቃሴ በሆርሙዝ ሰርጥ ተስተጓጎለ እንጂ ከዚህ በፊት በባቤል መንደብ መዘጋት ወይንም ደግሞ በሁቲ አማጽያን ጥቃት የተነሳ የኢትዮጵያ መርከቦች ጉዳት ካልደረሰባቸው መርከቦች መካከል ሲጠቀሱ ነበሩ። በዛም የተነሳ ከፍተኛ ቢዝነስም ደርቶላቸው ነበር። ምክንያቱም ግዙፍ መርከቦች የባቤል መንደብን አካባቢ መሻገርና ቀይ ባህርን ማለፍ ስላልቻሉ ለኢትዮጵያ መርከቦች ትልቅ የቢዝነስ ወቅት እንደነበረ እናስታውሳለን። በዛን ጊዜ አሁን የኢትዮጵያ መርከቦች ያንን ቢዝነስ ያቀላጥፋሉ ተብሎ በሚጠበቅበት ሰዓት ጊቤ እንደዚህ አይነት ችግር ውስጥ መግባቷ ነው እንግዲህ የሚታየው። ነገር ግን የጊቤ ዕጣ ፈንታ የተለየ ወይም በኢትዮጵያ ላይ ብቻ የደረሰ ሳይሆን በመላ ዓለም የደረሰ ነው። የሆርሙዝ ሰርጥ መዘጋት ኢራን በሆርሙዝ ሰርጥ ብር ክፈሉኝ በአመት 100 ቢሊዮን ዶላር እሰበስብበታለሁ እያለች መዛቷ ጭምር ምን ያህል አሳሳቢ እንደሆነ በሀገራችንም ጭምር የሚታይ ነው። የዓለም ኢኮኖሚ እንዳለ ነው ከየቦታው ቁልፎቹ የተነካኩት። የኢራንና የአሜሪካ ጦርነት፣ የኢራንና የእስራኤል ጦርነት ያልነካው የኢኮኖሚ ክፍል ያልነካው የሀገር ኢኮኖሚ የለም ብሎ መናገር የሚያስችለውም ከዚህ የተነሳ ነው። በሀገራችን ዝነኛው ወንዝ የተሰየመችው ጊቤ መርከባችንስ መቼ ወደ ሀገሯ ትመለሳለች? የቅዳሜ ገበያ የዩቲዩብ ቻናልን ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች ወዲያው እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ